ሆዳቸውን ለሚያማቸው ሰዎች፣ ሆዳቸውን ለሚነፋቸው ሰዎች እንዲሁም ደግሞ ድርቀት ለሚያስቸግራቸው ሰዎች መፍትሄ የሚሆን ጠቃሚ የሆነ እጽዋት ነው ይሄ እጽዋት። ከዛ በኋላ ስላጠቃቀሙ ቅጠሉ ምን አይነት ነው፣ ስናዘጋጀውስ እንዴት አድርገን ነው የምናዘጋጀው፣ እንዲሁም ደግሞ በምናዘጋጅበት ጊዜ ልንመገባቸው የሚገቡ ምግቦችና ልንመገብ የማይገባቸው ምግቦችንም በዝርዝር እነግራችኋለሁ። ሰላም ጤና ይስጥልን የቻናሌ ተከታታዮች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ስለ ጤናና ጤና ነክ ጉዳዮች የምናወራበትን ርዕስ ይዤላችሁ መጥቻለሁኝ። ዛሬ የምናወራው ስለ ሰናመክ ቅጠል ነው። ይህ የሰናመክ ቅጠል እንግዲህ ለሆድ ድርቀት፣ ሆድ ውስጥ ላሉ ችግር፣ ለአንጀት ውስጥ ላለ ችግር እንዲሁም ደግሞ ሰውነትን ለማጥራት በባህላዊ መልኩ በባህላዊ መንገድ እንጠቀመዋለን። ይህ ሰናመክ ማለት ቅጠል ነው። በአብዛኛው ጊዜ በብዙ አካባቢዎች ላይ የሚገኝ ቅጠል ነው። ነገር ግን ሰዎች የማያውቁት ግን ደግሞ በጣም መፍትሄ ያለው ሆዳቸውን ለሚያማቸው ሰዎች፣ ሆዳቸውን ለሚነፋቸው ሰዎች እንዲሁም ደግሞ ድርቀት ለሚያስቸግራቸው ሰዎች መፍትሄ የሚሆን ጠቃሚ የሆነ እጽዋት ነው ይሄ እጽዋት። ስለዚህ ዛሬ እንግዲህ የምናወራው ስለዚህ እጽዋት ነው ማለት ነው። ዛሬ ስለዚህ እጽዋት ሳወራችሁ የማወራችሁ ምንድነው? ስለ አጠቃቀሙ አወራችኋለሁ። በቅድሚያ ግን ስለ እጽዋቱ ምንነት እናወራና ከዛ በኋላ ስለ አጠቃቀሙ ቅጠሉ ምን አይነት ነው፣ ስናዘጋጀውስ እንዴት አድርገን ነው የምናዘጋጀው፣ እንዲሁም ደግሞ በምናዘጋጅበት ጊዜ ልንመገባቸው የሚገቡ ምግቦችና ልንመገብ የማይገባቸው ምግቦችንም በዝርዝር እነግራችኋለሁ። ስለዚህ ይህንን ቪዲዮ ላይክ፣ ሼር በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ቪዲዮ እንሂድ። እንግዲህ ቅድም እንደነገርኳችሁ ሰናመክ ማለት እጽዋት ነው፣ ቅጠል ነው። እንደ ዛፍ ሆኖ የሚያድግ ቅጠል ነው። ያ ቅጠል ነው እንግዲህ ለሆድ ድርቀት፣ ለአንጀት ችግር እንዲሁም ደግሞ ሰውነትን ለማጥራት የምንጠቀምበት ማለት ነው። ይህ ቅጠል ብዙውን ጊዜ ሰዎች ሆዳቸውን ሲያማቸው፣ ድርቀት ሲይዛቸው እንዲሁም ደግሞ ልክ እንደ ዲቶክስ ሰውነታቸው ውስጥ ያለውን ቆሻሻ ለማውጣት ይጠቀሙበታል። ይህ ደግሞ ፍቱን እንደሆነ መፍትሄ እንዳለው ደግሞ እኔ በቤተሰቤ ውስጥ ተጠቅሜ እንዳየሁትና እንዲሁም እንደረዳኝ ፌስቡክ ገጼ ላይ ነግሬያቸዋለሁኝ፣ አውርቻለሁኝ ስለዚህ ጉዳይ እንደተጠቀምኩት። ለዛም ነው ወደ እናንተ ይጠቅማችኋል ብዬ ወደ ዩቲዩብ ያመጣው። በሰናመክ ውስጥ ያሉ ንጥረ ነገሮች ምን ምን ናቸው? በዝርዝር እንመልከታቸው። ጥቂት ነገሮችን እንመልከት። ምክንያቱም በውስጡ ያለውን ንጥረ ነገር አውቃችሁ ብትጠቀሙበት ጥሩ ስለሆነ ማለት ነው። ስለዚህ አንድ ሁለት እያለን እንመልከታቸው። አንደኛ ሴኖሲደስ የሚባል ንጥረ ነገር አለ። ያ ንጥረ ነገር አንጀታችን እንዲነቃቃ ያደርጋል። ከዛ በኋላ ሰገራችን በአግባቡ እንዲወጣና እንዳንቸገር የሚረዳን ንጥረ ነገር ነው። ሁለተኛ ፍላኖቮይድስ የሚባል ንጥረ ነገር ነው። አንቲኦክሲዳንት ነው። በሰውነታችን ውስጥ እብጠት እንዳይኖር ያንን እብጠት እንዲጠፋ የሚያደርግ ንጥረ ነገር በዚህ በሰናመክ ቅጠል ውስጥ ይገኛል። ሶስተኛ ታኒንስ የሚባል ንጥረ ነገር በውስጡ አለ። ይህ ንጥረ ነገር ለሆዳችን ጠቃሚ የሆነ ንጥረ ነገር ሲሆን ነገር ግን ከበዛ ይሄንን ነገር ሰናመኩን ስንጠቀም ሰናመኩ ከበዛ ይሄ ታኒንስ የሚባለው ንጥረ ነገር በውስጣችን ስለሚበዛ በሆዳችን ውስጥ ችግር ሊፈጥር ይችላል። ስለዚህ ነው በመጠን ይወሰድ የሚባለው፣ በመጠንና በጥንቃቄ ይወሰድ የሚባለው። አራተኛ ኤሰንሻል ኦይልስ ነው። በመጠን ነው የሚገኘው። ለሆዳችን ውስጥ ላለ እንቅስቃሴ፣ ለአንጀታችን እንቅስቃሴና ለምግብ መፈጨት የሚያገለግል ንጥረ ነገር ነው። አምስተኛ ደግሞ ካልሲየም፣ ፖታሺየም እና ማግኔዥየም በውስጡ የያዘ ነው። እነዚህ ማዕድናት ለሰውነታችን በጣም አስፈላጊ የሆኑ ንጥረ ነገሮች ናቸው። ካልሲየም ለአጥንታችን የሚያስፈልግ ሲሆን ፖታሺየም ደግሞ ለጡንቻችን እድገት፣ ለጡንቻችን ያስፈልጋል። ማግኔዥየም ደግሞ ለነርቮቻችን የሚያስፈልጉ ንጥረ ነገሮች ናቸው። የሰናመክ ቅጠል ጥቅሞችን እንገራችሁ። ለሆድ ድርቀት ይረዳል፣ አንጀትን ለማጽዳት ይረዳል፣ ለምግብ መፈጨት ይረዳናል፣
ለሰውነት ቆሻሻ ለማጽዳት ይረዳል። የሰናመክ ቅጠልን አጠቃቀሙ መጀመሪያ የሰናመኩን ቅጠል እናደርቀዋለን። ካደረቅነው በኋላ ያንን ያደረቅነውን የሰናመክ ቅጠል እንሸመጥጠዋለን። ያንን በማንኪያ በሾርባ ማንኪያ እንለካለን። አንዱን የሾርባ ማንኪያ የሰናመክ ቅጠል በ500 ሚሊ ሊትር ውሃ አድርገን መጀመሪያ ውሃውን እናፈላለን። ያፈላነው ውሃ ውስጥ ያንን የለካነውን አንድ ማንኪያ የሰናመክ ቅጠል እንጨምርበታለን። ጥቂት ደቂቃ 5-10 ደቂቃ ከድነን እናስቀምጠዋለን። ከዛ በኋላ አጥልለን ቀዝቀዝ ካለ በኋላ አጥልለን መጠጣት ነው። ያንን በምንጠጣበት ጊዜ ግን መጀመሪያ ልናደርጋቸው የሚገቡ ጥንቃቄዎች አሉ። ይሄኛው ምንድነው? የሰናመክ ቅጠሉን አፍልተንም ሆነ ለብ ካለ በኋላ ጨምረንበት አቆይተን ከመጠጣታችን በፊት መጀመሪያ ምግብ መውሰድ አለብን። ምክንያቱም አቅማችንን ሁሉ ስለሚጨርሰው መጀመሪያ ምግብ መመገብ አለብን። ሁለተኛ ነገር ደግሞ የምንመገባቸው ምግቦች ሩዝ መመገብ የለብንም። ሩዝ በተፈጥሮ ከሰውነታችን ውስጥ ውሃን የመምጠጥ አቅም ስላለው ሩዝን ከጠጣን በዚህ በሰናመክ ቅጠሉ ምክንያት ከሰውነታችን የሚወገድ ፈሳሽ እንዳለ ሆኖ ሩዙ ደግሞ ሲጨመርበት በሩዙም ምክንያት ሩዙ ከሰውነታችን ውስጥ ያለውን ፈሳሽ ስለሚመጣው ሩዝ መመገብ የለብንም። በተቻለ ቂንጬ ወይ ደግሞ ከተቻለ ስጋ ነክ ነገሮች እንዲህ አቅማችንን ሊገነቡ የሚችሉ እናንተ የተመቻችሁን ነገር ግን አቅማችሁን ሊገነባ የሚችሉ ምግቦችን ማዘጋጀት አለባችሁ። በተቻላችሁ አቅም ቢያስቸግራችሁ ምግቡን መመገብ እንኳን ፍላጎት ብታጡ ነገር ግን ያን ቀን ያንን ምግብ ለመውሰድ የግዴታ ራሳችሁን ማሳመን አለባችሁ። ከሰውነታችሁ ውስጥ ፈሳሽ ስለሚወጣ ዲሃይድሬት የመሆን እድል ሊኖራችሁ ስለሚችል ምግብ ቀድሞ መመገብ እንዲሁም ደግሞ ሩዝን አለመመገብ፣ ቂንጬ፣ ቅቅል ወይ ደግሞ ስጋ ነክ ነገሮችን አዘጋጅቶ መመገብ ያስፈልጋል። ይህንን የሰናመክ ቅጠል በምትጠቀሙበት ጊዜ በጠጣችሁት ሰዓት ማለት ነው ተቅማጥ ሊኖር ይችላል ወይ ደግሞ ማስመለስ ሊኖር ይችላል። አንዳንድ ሰዎችን ሁለቱም ሊከሰትባቸው ይችላል። ማስመለስም ማስቀመጥም ሊከሰትባቸው ይችላል። አንዳንድ ሰዎች ደግሞ ሬዚስት ማድረግ የሚችሉ ሰዎች ደግሞ ማስቀመጥ ብቻ ሊሆን ይችላል። ማስቀመጥ ስንል ምን ማለት ነው? በሆዳችን ውስጥ ሰናመኩን መጀመሪያው ነው የምንወስደው። በሆዳችን ውስጥ ያለውን ቆሻሻ ነገር ጠራርጎ እንዲያወጣ ስለሆነ ጠራርጎ በሚያወጣበት ሰዓት ማስቀመጥ ነው የሚሆነው። ቶሎ ቶሎ ሽንት ቤት እንድትሄዱ ያደርጋችኋል። ይህ ማለት ከሆዳችሁ ውስጥ የተጠራቀሙ ቆሻሻዎች በፍጥነት እንዲወጡና እንዲወገዱ ያደርጋል ማለት ነው። ስለዚህ የሰናመክ ቅጠል ጥቅሙ ድርቀትንም ማስወገድ ነው፣ በአንጀት ውስጥ የተከማቸን ቆሻሻም ማስወገድ ነው ማለት ነው። ማን ነው የሰናመክ ቅጠልን የሚወስደው ማንነውስ የማይወስደው የሚለውን ደግሞ እንነጋገር። የሰናመክ ቅጠልን ባይወስዱት የሚመከር እንዲሁም በፍጹም ሊወስዱ የማይገባቸው ሰዎች እነማን ናቸው? እርጉዝ ሴት ልትወስደው አትችልም። የኩላሊት ችግር ያለባቸው፣ የልብ ችግር ያለባቸው ልጆች እንዲሁም ደግሞ በጣም ህፃን የሆኑ ልጆች የሰናመክ ቅጠልን እንዲወስዱ አይመከርም። ምክንያቱም ሬዚስት ማድረግ አይችሉም። ባለባቸው ችግር ላይ ደግሞ ተጨማሪ ችግሮችን ይፈጥርባቸዋል። ስለዚህ ይህንን ነገር ጥንቃቄ መውሰድ ያስፈልጋል። በዛ ላይ ደግሞ በጣም ልነግራችሁ የምፈልገው የሰናመክ ቅጠልን በተደጋጋሚ መውሰድ አያስፈልግም። ምክንያቱም በተደጋጋሚ በምንወስድበት ሰዓት አንጀታችን የሰናመክ ቅጠልን ይለምደዋል። ስለዚህ አንጀታችን ከለመደው ያለ ሰናመክ ቅጠል አንጀታችን በትክክል መስራት ያቆማል ማለት ነው። ስለዚህ ተደጋግሞ መውሰድ አያስፈልግም። አንድ ጊዜ ከተወሰደ በኋላ ደግሞ መውሰድ አያስፈልግም። ይህንን ነገር ለማጥራት ከሰውነታችን ውስጥ ቆሻሻውን ለማስወገድ አንጀታችንን ለማጽዳት የአንጀታችንን እንቅስቃሴ ለማሻሻል እስከሆነ ድረስ አንድ ጊዜ ከተወሰደ በኋላ የሰናመክ ቅጠልን መደጋገም አስፈላጊ አይደለም። ከጥቅሙ ጉዳቱ ያመዝናል። ይህንን ነገር አጥብቃችሁ በአጽንኦት እንድታዩልኝ እፈልጋለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።
በተረፈ ቅጠሉንና እንዴት ማዘጋጀት እንዳለባችሁ ላሳያችሁ። እኔ ግን በዚሁ እሰናበታችኋለሁ። መልካም ጊዜ። እንግዲህ ለእናንተ መመጠን እንዲመቻችሁ ብዬ በብርጭቆ ነው የለካሁት። ይኸው እንደምታዩት በእንደዚህ ብርጭቆ 2 ብርጭቆ ትጨምራላችሁ ውሃ። ከዛ በኋላ በድስት ያደረጋችሁትን ውሃ ታፈሉና ከፈላ በኋላ ከፈለጋችሁ የደረቀውን ቅጠሉን የተሸመጠጠውን ቅጠል በፈላው ውሃ ላይ መጨመርና 15 ደቂቃ 20 ደቂቃ ማቆየት ትችላላችሁ። ወይ ደግሞ የተፈጨውንም ማድረግ ከፈለጋችሁ እንደዚህ የደረቀውንና ፈጭታችሁ በጠርሙስ አዘጋጅታችሁ ታስቀምጡትና ከዛ በኋላ በተዘጋጃችሁበት ሰዓት ልትወስዱ በተዘጋጃችሁበት ሰዓት ላይ አንድ የሾርባ ማንኪያ ጨምራችሁ የፈላው ውሃ ላይ ጨምራችሁ ለ10 ለ15 ደቂቃ ለ20 ደቂቃ ታቆዩትና ታስቀምጡታላችሁ። ከዛ በኋላ እንግዲህ ውጤቱ ይሄንን ይመስላል። ይሄንን እንዲህ ከሆነ በኋላ ከቀዘቀዘ በኋላ በብርጭቆ ቀርታችሁ መጠጣት ነው። እንግዲህ ከለሩ ይሄንን ይመስላል። ይሄንን ነገር እንግዲህ ሆዳችሁን የሚያማችሁ ሆዳችሁን የሚነፋችሁ ሰዎች፣ ድርቀት ያለባችሁ ሰዎች የአንጀታችሁን እንቅስቃሴ ለማስተካከል ይሄንን የሰናመት ቅጠል እንደዚህ በጥንቃቄ አስባችሁበት ጊዜ ወስዳችሁ እንድትጠቀሙበት ጋብዣችኋለሁ። መልካም ጊዜ። ከጠጣችሁ በኋላ እንግዲህ ተቅማጥ ይኖራል፣ ትውከትም ሊኖር ይችላል። ለዛ አይምሯችሁንም መንፈሳችሁንም ዝግጁ አድርጋችሁ ምንም የሚጎዳ ነገር የለውም። ከውስጣችሁ ያለውን ቆሻሻ ማውጣት ነው ስራው። ስለዚህ ይሄንን ነገር ተጠቀሙበት።